ማፍቀሬ ሆኖይ እንዲህ ያደረሰሽ ማለት ከኔ በላይ ጽዮን ትወዳለች። የእውነቴን ነው ማለት ምን ያህል እንደተጎዳች አውቃለሁ። እናትሽ አትይች አደልች የምራቲ አድሚ ሄዳለብኝ በቃ አዲያረ ሰው እየረበሽክ ነው። ስንት ሰው እየጮክ ነው እየረበሽክ ነው። በቃ ተረጋጋ። እኔ ሰላም ደህናችሁ ውድ ፋሚሊዎቻችን ደህና ናችሁ ወይ? ትንሽ ጠፍተናል። ያው የተፈጠረ የነበረው ነገር ታውቃላችሁ። ዛሬ እንግዲህ የመጣሁት እናንተንም ሆነ አዲንም ሁላችሁንም የምነግራችሁ ትልቅ ነገር አለኝ። በጣም ትልቅና ወሳኝ አስፈላጊ ነገር አለ። ለዛ ደግሞ ዛሬ አዲን ቀጥሬዋለሁ። ጽዮንን ስልክ ስደውል እያነሳችልኝ አልነበረም። እሷን ማግኘት አልቻልኩም። አዲን ግን ቀጥሬዋለሁኝ። ምነግራው ትልቅ ነገር አለ። አሁን ላይ ሁሉም ነገር እያበቃ ይመስለኛልና እውነታውን ተናግሬ ከዛ በኋላ ያለውን ነገር ደግሞ እኔም ብዙም እዚህ ሆንበት ሁኔታም ላይ ኖር ስለሚችል ያንዳንዱ የሚፈጠረውን ነገር ከዚህ በፊት ያደረኩትን ያንዳንዱ ነገር መናገር ስላለብኝ ለእናንተም ለፋሚሊዎቼም ለአዲም ለጽዮንም ለሁላችሁም ይሄን ነገር መናገር ፈልጋለሁ። እናንተም ባረኩስ ነገር ይቅርታ እንደምታደርጉልኝ ተስፋ አደርጋለሁኝ። ሆን ብዬ ያደረኩት ነገር አይደለም። ማለት ሆን ብዬ ስላችሁ ለክፋት ያደረኩት ነገር አይደለም። ለአዲ ካለኝ ፍቅር የተነሳ ነበረ። ምን ያህል እንደምወደው፣ ምን ያህል ቦታ እንደምሰጠው፣ ምን ያህል እንደምሳሳለት እያንዳንዱ ነገር ታውቃላችሁ ያስባለሁኝ። ምን ያህል ለሱ ዋጋ እየከፈልኩ እንደነበረ፣ ምን ያህል በጣም ብዙ ነገሮችን እያሳለፍኩ እንደነበረና ለዛ ነው እነዚህ ነገሮችን ያረኩ የቆየሁትና አሁን ላይ ግን በቃ እውነቱን መናገር አለብኝ። ከዚህ በላይ መሸከም አልችልም። በቃ እውነታውን ተናግሬ የሚመጣውን ነገር መጋፈጥ አለብኝ። ነገሮችን ሳያቸው በጥሩ ሁኔታ እየሄዱ አልመሰለኝምና እየደከምኩበት ያለውበት ፍቅር እየደከምኩ ያለውበት መስዋዕትነት እየከፈልኩበት ያለውት ነገር ግን ወደ ሌላ ነገር እያመራ ስለሆነ እውነታውን መናገር አለብኝ። አዲ ሲመጣ ሁሉንም ነገር ለእናንተም ለፋሚሊዎቼ ለሱ መናገር ይሆናል። ቀጥሬዋለሁኝ። ኦልሞስት አንድ 20 ደቂቃ አልፎኛል መጠበቅ ከጀመርኩኝ። ሶ አይ ቲንክ ከሩቅ ያየሁት ነውና እየመጣ ነው። ስለዚህ ፋሚሊዎቼ እንግዲህ በጣም ፈርቻለሁ። እግዚአብሔርን በጣም የሚያስፈራ ነገር ነው ሲጀመር። ማለት እንዴት ቢል እንገራችሁ ብቻ ሲመጣ ነግራችኋለሁ። አዲ ዲና ዳንሽ ሰላም ነው? እንደነሽ? ቁጭ በል። በስንት ጊዜያችሁ ተገናኘን? አዎ በጣም ፋሚሊዎችን ሰላም በላቸው። ሰላም ቤተሰቦች እንዴት ናችሁ? እንዴ ሲወበሩ ትንሽ አስቸጋሪ ነው መሰለኝ። አይ አሁን ሰላም። እሺ እንዴት ናችሁ ቤተሰቦች? ያው በጣም ተጠፋፍተናል። ብዙ ችግሮች ነበሩ በማላችን። በጣም ብዙ የተፈጠሩ ችግሮች ነበሩ። እኔ የሚያደርኩት ነገር ልክ አልነበረም። ኖርማሊ ዛሬ ይቅርታ አድርጎልኝ አዲን ሊያገኝ ስለመጣ በጣም ደስ ብሎኛል። ማለት ካደረኩት ነገር አንፃር በባለፈው ቪዲዮ ያረኩት አይታችኋል። ማለት በጣም ከባድ ነበርና እሱን ሁሉ ይቅርታ አድርጎልኝ በስልክ ረጅም ሰዓት ነው ያወራነውና ሊያገኘኝ ፍቃደኛ ስለሆነ አሁን እኔ በቃ በደንብ አስቤበት ወስኜ ነው የመጣሁት ዛሬ። እኔ ብዙ ነገሮችን በቃ ጊዜ እስኪ ለራሴ ጊዜ ልውሰድ ብዬ ጊዜ እየወሰድኩ ነበርና ለራሴ ራሴን ያዳመጥኩ ነበር። ቤተሰቦች ማለቴ በቃ ነገሮች ከሚበላሹ ቆም ብዬ ላስብበት ብዬ ለዛ ነው እና ስመጣ በደስታ ነው የመጣሁት። አዎ ደግሞ አምሮበታል ራሱ የሆነት ፋሚሊ ካገኘሁት ረጅም ጊዜ ስለሆነኝ ነው መሰለኝ። ብቻ ምንድነው ደግሞ በጣም የምነግርህ ነገር አለኝ ምናምን ነገር ብለሻል። በጣም ነው ያጣደብሽኝ። አዎ በጣም እኔ ማለት እንዴት ብዬ ልንገር፣ ፋሚሊዎችም አንተም ጽዮንም ሁላችሁም ባላችሁበት ነው መናገር እንፈልገው። ጽዮን ስልኳን ስደውላት እያነሳችልኝ አልነበረምና ካረኩት ነገር አንፃር ለዛ ሊሆን ይችላል ብዬ ምንም አላልኩም። ግን አዲ ማለት ብዙ ማወቅ ያለብህ እውነት አለ። እኔ ሁሉንም ነገር በመጀመሪያ ደረጃ ግን ሁሉንም ነገር ያደረኩት ፋሚሊዎቼም አዲ እንድታቁልኝ የምፈልገው ለፍቅርና ለፍቅር ብቻ ነው። ማለት ሁሉንም ነገር ማለት አሁን የምነግርህን ነገሮች በሙሉ ያደረኩት
አንተም ማጣት ስለማልፈልግና ካንተ ጋር መሆን ስለምፈልግ ብቻ ነው። ከዛ ውጪ የተለየ ሌላ ምንም ሐሳብ የለኝም። ይሄን እንድትረዳኝ እፈልጋለሁ። ማለት የእውነቴን ነው ማለት ፊት የሆነ ማለት እንዴት ቢልንገር በጣም ከባድ ነው ማለት እኔ እንድትረዳኝ ፈልጋለሁ። በቃ ገባ የሆነ ለክፋት ብዬ አይደለም ያደረኩት። ፋሚሊዎችን እንድታውቁ ፈልጋለሁ። እኔ እንደዚህ አይነት ሰው አይደለም፣ እንደዚህ አይነት ስብናም የለኝም። ግን ያደረኩት ሁሉ ለሱ ብዬ ነው። እያንዳንዱን ነገር እሱን ማጣት ስለማልፈልግ ከሱ ጋር መሆን ስለምፈልግ ከሱ ጋር ብዙ ህልም ስለነበረኝ ነው። አሁን ላይ ባይኖረኝም ማለት ነው። ግን እሺ እሱም በኋላ እነግርሃለሁ። ግን የመጀመሪያው እና በጣም ከባዱ ነገር ዛሬ 3 ነገር ነው ኦሬዲ ከፋፍዬ መናገር ነው የምፈልገው። የመጀመሪያው ባለፈው ጽዮን ልጅና ባላላት ብዬ ለፋሚሊዎቻችንም ላንተም ነግሬያችሁ ነበረ እና የዛኔ ጽዮን ምንም የምታውቀው ነገር የለም ማለት ባለም ልጅም የላትም። ባለም ልጅም የላትም። ለምን አላት ብለሽ ይፈታለው አይደል እንዴ? ከሷ ጋር ማለት በሰዓቱ በቃ ለሷ ስሜት ያለ ስለመሰለኝ እኔ ደግሞ ሙላጣ አልፈልግም። አዲ አሁን እንድትረዳኝ ብቻ ነው የምፈልገው። እኔ እውነታዎችን በሙሉ ተናግሬ በቃ ከህይወት ላንዴና ለመጨረሻ ጊዜ ነው የምወጣው። እሺ ንገሪኝ። እሺ ይሄን ብቻ ነው የምናገረኝ? ይሄ ብቻ አይደለም። ስልክ አናግሪኝ። እሱ ብቻ አይደለም። ከዛ ካስታወስክ ባለፈው እንለያይ ማለት ሁለታችሁም እንዳታገኙ ምናምን ብለን ነበረ። የዛኔ ራቁት ቪዲዮ ምናምን ብዬ ነበርና እሱንም ውሸቴን ነው። እኔ ስጀምር እንደዚህ አይነት ሰው እንዳልሆንኩ ታውቃለህ። ማለት አንተ ላይ እንደዚህ አይነት ነገር ማድረግም አልችልም፣ አልፈልግም። አዲ በቃ ይቅርታ እንድታረግልኝ ብቻ ነው ፈልገው በእግዚአብሔር። እኔ ሁሉንም እውነታ ተናግሬ በቃ እኔ ጠርጥሬ ነበር፣ ግን እኔ ይሄ ሁሉ ከምታደርጊ እኮ እኔ አዲ አንተ ላለማጣት ስል ነው በቃ ይሄን ሁሉ ያሾት። እኔ ውሸታም መሆን ፈልጌም ውሸታም መባልን ፈልጌ አይደለም። በቃ ማለት አንተ ማጣት አልፈልግም። በቃ ግን አሁን ሁሉም ነገር ሲገባኝ ያረኩት ነገር በሙሉ ስህተት እንደሆነ ገብቶኛል። ለዛም ነው አሁን ይቅርታ እየጠየቅኩ ያለሁት። ችግር የለውም ማለት ያደረግሽው ነገር በቃ አልፏል። እኔም እኮ ለዛ ነው የጠፋሁት። ገባሽ? ግን እንደዚህ ባታደርጊ ጥሩ ነበር። አውቃለሁ አዲ። አንደኛ በቃ እኔ ጭንቀት ውስጥ ነበር የከተትሽኝ። በቃ የራቁት ቪዲዮ እንትን ብለሽ ጭንቀት ውስጥ ስትከቺ በቃ መሆኑ የምገባበት ቁጣፋኝ። በቃ ሰው ቆም ብዬ ራሴን ማሰብ አለብኝ፣ ራሴን ማረጋጋት አለብኝ ብዬ ነው። አውቃለሁ ግን በጣም ይቅርታ በቃ ስለሁሉም ነገር ይቅርታ። ፋሚሊዎቻችን ይቅርታ በቃ የዋሽሁት እሱ ላለማጣትና ላለማጣት ስል ብቻ ነው። እኔ እንደዚህ አይነት ሰው እንዳልሆንኩ ታውቃላችሁ ሁላችሁም። አዲም ይቅርታ አድርግልኝ ፕሊዝ። በቃ ሲቀጥል ከዚህ በኋላ ወደ ህይወት ደግሜ አልገባም። ለምን? እኔ ይቅርታ አድርጌልሻለሁ። እውነት አዲ ለምን አይደለም? ቆይ አሁን ሁሉም ነገር እሺ ንገሪኝ። እሺ እኔ እኮ ይቅርታ አድርጌልሻለሁ አውቃለሁ፣ ተረድቻለሁ። ግን አሁን ሁሉም ነገር በቃ የተወሰነ አንዳንድ ነገሮች አጨናንቀውኝ ነበር። አሁን ወስኛለሁ እኮ ነው። እኔ ዛሬ እኮ ወስኜ እኮ ነው የመጣሁት። አዲ እኔ ወስኛለሁ፣ እኔም ወስኛለሁ። ምንድነው የወሰንሽው? ማለት ከኔ በላይ ጽዮን ትወዳለች። የእውነቴን ነው ማለት ምን ያህል እንደተጎዳች አውቃለሁ፣ ምን ያህል እንደምትወድ፣ ምን ያህል ቦታ እንደምትሰጥ አውቃለሁ። እኔ ደግሞ አንተም ለሷ የሆነ ያህል ስሜት አለ። አዲ ለምን አትዋሻለ? ራስን አትዋሽ። በቃ ቃል እኔ እኮ አንቺን ነው የማፈቅረው አዲ። እንደዛ ስለሚመስል ነው ወስኜ ነው የመጣሁት። የምር አዲ እንደዛ ስለሚመስል ነው እንጂ አይደለም። እንደዚህ ነው የኔ ያክል ጊዜ ቆየሁት። በቃ ራስን ያዳምጥኩ ነበር አዲ። አይደለም ሲጀመር እኔ እየፈተንኩሽ ስለነበር ነው። እሺ ቃል አዲ እኔ አንቺን ነው የማፈቅረው። ላጣሽ አልፈልግም። ምንም ውሳኔሽን አትወስኝ። እሺ አዲ ሁሉም ነገር ረፍዷል። ወደ ውጭ ልሄድ ነው ማለት ፕሮሰስ ጨርሻለሁ። ምን ወደ ውጭ? አዎ እየቀለድሽ ነው? በቃ እኔ ስለወሰንኩኝ ነው ወስኛለሁ። እና ስለነበረ ነገር እየቀለድሽ ነው እንዴ? የምርሽ ነው? እየቀለድኩ አይደለም አዲ፣ እየቀለድኩ አይደለም። ስንት ጊዜ ነው መስዋዕትነት የከፈልኩት? ሴትነቴን፣ እድሜን፣ ሁሉ ነገሬን ያባከንኩብህ፣ ግን ምንም ነገር የለም። በቃ ምንም ማድረግ አልችልም አዲ፣ ምንም ማድረግ አልችልም። በቃ ተረዳኝ። በእናትሽ ልለምንሽ፣ በእናትሽ ብዙ ነገር እኮ አሳልፈናል ቃል፣ በእናትሽ አዲ አልችልም። በቃ አሁን ረፍዷል። ምንም አረፈደም ቃል ረፍዷል አዲ፣ ረፍዷል። በቃ ከዚህ በኋላ መቅረትም አልችልበት ነገር እኔ ያላንቺ ማን አለኝ ቃል።
እኔ ሁሉን ነገር ስንት መከራ ስንት ውጣ ወረድ አብረሽ ከጎኔ ነበርሽ እኮ ስንት መከራ ሳልፍ ያውን ጥለሽ የምትሄጂ ነው። ምንም ማድረግ አልችልም በቃ አዲ ምንም ማድረግ አልችልም በቃ አዲ ረፍዷል በቃ ምንም ማድረግ አልችልም በቃ አትሄጂም የት ነው የምትሄጂው አትሄጂም አዲ እንደዚህ አትሁን በቃ ተረጋጋ እኔ የወሰንኩት ውሳኔ ነው በቃ ውሳኔ ላሳውቅ ብቻ ነው የመጣሁት ለዛ ነው እኔ የመጨረሻ ወስኛለሁ ቃል በእናትሽ እኔ መጨረሻ በቃ ወስኛለሁ እኔ አንቺን ነው የምወደው አንቺን ነው የማፈቅረው ጥለሽ አዲ ስለስሜት እንኳን እርግጠኛ አይደለም እኮ የትም እንድትሄጂ እኔ አልፈልግም ቃል ለለምንሽ በጣም ማዝናናት እኔ ስወስን አንቺ ጥለሽ ትሄጃለሽ ቅሪበና ምንም ማድረግ አልችልም አዲ መቅረት አልችልም በቃ ፈጣሪ እንት ደስ ይቀበል ቃል በእናትሽ ለለምንሽ አዲ በቃ አትሄጂም እኔ ብቻዬን መሆን አልፈልግም በቃ ያላንቺ እኔ በቃ አዲ ያረሰው እየረበሽክ ነው ስንት ሰው እየጮህክ ነው እየጀብሽክ ነው በቃ ተረጋጋ እኔ ውሳኔ ልነግርህ ነው የመጣሁት ውሳኔ የሚያስቀይር አንዳች ነገር እኔ ወስኛለሁ ቀይሪው በእናትሽ ቃል አልችልም አዲ በጣም ብዙ መስዋዕትነት ከፍለሽ የለ ብዙ ዋጋ ከፍለሽ የለ እኔ አልፈልግም እኔ እንድትቀሪ ነው ፈልገው እኔ ቸው ምናምን ማለት ነው አልፈልግም ከላልከኝ ሜድ አዲ እባክህ ድጋሚ ለምንሽ በእናትሽ አዲ ይረፍዷል በቃ የጀመርኩት ነገር መቅረት አልችልም አልኩ እኮ አዲ በቃ አልቀቀኝ ለዚህ ነው ወዳለው ስትኝ የነበረው ቃል በእናትሽ አትሂጂ እኔ እኮ ወስኛለሁ ካንቺ ጋር ለመኖር አልችልም በቃ እኔ እኮ እስካሁን ድረስ የቆየሁት በቃ ይውስ እንትን እያልኩ ነበር ቃል በእናትሽ አትሂጂ አዲ አልችልም የምር አትሂጂ አዲ መሄድ አለብኝ ይቅርታ መሄድ አለብኝ ማፍቀሬ ሆኖ እንዲህ ያደረገ አውራታ አንደበቴ ፍራቴ ይቀር